ምድራለ አንቺን ያጣው ደጄ እምባ ነው ከእንግዲህ ወዳጄ። እሺ እንበቀልሻለን። ኔትወርክ የኔ አይደለም ያንቺ ነው። እስኪ ማርያምን በል እንዴ! ያኔ እኮ ይሰራል እያሉኝ ነው። ታውቃለህ እንዴት ነው በእናትህ? እና ቀረጻ ላይ ሆናችሁ ነው? አውትዶር ተወልድ የማንን የማን ሊሰራው ነው? የኤድሹና የዳጊ ኦኬ። መሲ ያው ልትቀይመሃለች። ጠፋክ እኮ ሰላም ነው? ኧረ አለሁኝ። የት እጠፋለሁ ከእናንተ? አሁንማ ከመሲ ጋር ልንገናኝ ነው። ጥሩ ነው። የት ነው የምትገናኙት? ጥሩ ጊዜ ይኖረናል። እንደ በፊቱ አንጨናነቅም፣ እንደ በፊቱ አንረበሽም። መሲ ገናኙት። ደህና ነህ? አንቺ እንዴት ነሽ? አለሁልህ። አንቺ ናፈቅሽኝ እኮ በእናትሽ። በጣም ናፈቅኩ። ማንም አልናፈቀኝም። የት ነው የምንገናኘው? እነ ጆከር ጋር። ምን ልትሆን ነው የምትመጣው እዛ አንተ? እስከ ዛሬ ስጓጓበት የነበረውን ፍቅርሽን እንዳገኝ ከእኔ ጋር የሚያገናኝ ስራ አይኖርህም። ብትገባ ብትመጣ ራሱ እንደምን ያስጨውኝ በመድኃኒዓለም መስሎሻል። ትችያለሽ። አሁን እዛ ማለት ገብርኤል ይወጣሉ በፈቃደኝነት እንጂ ዘላለም አለሜን አንተ ትሸሽ አልኖርም። ልጅስ ገና ነው። ያ በደንብ እየተንከባከብሽ ነው። አይመለከትም። ገና ቀለብ ትሰፍራታለህ። ይኸውልሽ የለም ብለሽ የማይሆን ነገር ትበይና የማይሆን ነገር ትጠጪና ግን ከኔ ጋር ነው የምትታይ። ቢራ ነው የምጠጣበት። ቢራ በኮካ ቀላቅዬ። መሲ ገልሻል፣ የምር ገልሻል። አይመለከትም። እኔ አንቺን ገድዬ ልጁን ነው ወዲህን ቀድጄ ነው የማወጣው። ኮዶ ውስጥ ብሎክኝ ልጅ ነው ጋይስ። ውሃ ብቻሽ። አንዳንዴ እኔ ጁስ እየመጣሁ ጁስ ፈጭልሻል። ኮካንም ማጠጣልክ ነኝ። ኮካንም ማጠጣት ኑኑ እንዳንተ አይነት አረመኔ ሰውማ እኔ አክስት አልሆንም። የአረመኔ ሰው ምንድን ነው? ልጅ የአረመኔ ሰው ልጅ አክስት አልሆንም። እኔ ቤት እህቴ ያለች ሲስተር አለች እና ፈቲ ትባላለች። ከኑኑና ከመሲ ጋር አስተዋውቀኝ በጣም የምወዳቸው እያለች ነው። ምን ችግር አለ? እንተዋወቃለን። እንተዋወቃታለን። ምን ችግር አለ? ከደስታ ብለውታል። ያው መተዋወቅ ትችያለሽ። እኔን እኮ ጠላት አረጉኝ። እቤት አታናገረኝም። ደግ አረገች። እኔ አለሁላት። እኔ ወንድም ምንም ሞራታል። አንተ ቅርባት። የሆነ ቀን ኑኑ እንትን አላልኩሽም ነበረ? ለሳምንት ዘጋች። ሲያንስክ ነው አለመገደልም። ልትሆኚ ነው በላት። ከአንቺ ጋር አስተዋውቄ ጨርሻለሁ። እንግዲህ አሁን በስነ ስርዓት ምግብ መስራትሽን ትጀምሪያለሽ። በስነ ስርዓት ልብሴን ታጥቢያለሽ። ኑኑ ንገሪያት እንድታረግሽ። ለተቸገርኩ እኮ አሁን ራሴ ነው ማጥበው ምናምን። እጠብ ራስ እንዳታስነካት ልብስ ይባል ራስ እጠብ። አይ በቃ ይቅርታ አድርጋልኛለች። ይኸው እየሳቀች ነው። ትናንት ደግሞ ጌም ላይ እያላክን ልኩርታ ነው ማለት መልሰ መች ትናንት ማታ ተኝቼ ነበረ። ስማ የምር ነው ጆከር ጋር መጣ ነው እንዴ? አው የምር እንትና ነው የደወለልኝ ብሩኬ በቃ ይመጣ የሷ ነው የምትመጣው። ታስቦበት ነው የምር አይቻልም እኮ ግን ታውቃለህ። አይቻልም። እኔ እንደዛ አልተፈራረምኩማ። እኔ እንደዛ አልተስማማውም። ተፈራርመሻል? በለው ሲልዋ ባይኖረው በለው። አይ እንዴ እግዚአብሔር ይመስገን። በጉንፋን አጋታ ልደፋኝ ነው በቃ ማለት ነው። ኑኑ ጉንፋን ይዞታል። ልትሞት ነው እና ከሚስቴ ጋር እንደማድረግ ይማርሽ አጥሴ ወለለኝ። አይ ለበሽታው አሜን አሜን። እናመሰግናለን። ሲባል ከዚህ ጉንፋና ምራቂ መሲ እንዳታጋባልሽ እባክሽ።
ከኔ ካለኔ እኮ አይሆንላትም። የእህት ነገር ሆኖብኝ እንጂ አንቺ እንደፈለግሽ መሆን ትችያለሽ። ልጃችንስ አቃለ ሲጀመር ለኔ ምንም አይነት ስሜት እንደሌለ ጀመር ከእናንተ አይነት ሰው እንዳይወለድም ምን ማለት ማሳደግ ምንድን ነው እንሰጣለን። ወስደን እዛ ጉዲፈቻ ነው እንሰጥልኝ። ጋይስ ሳትወልድ እኮ እንድገም እያለችኝ ነው። ሳትወልድ አሁን ከእናንተ አይነት ሰው ትላለች አላልሽም ነው? አንቺ ነህ ማርያም። ሁለቴ ማርገዝ ቢቻል ደስ ይልሻል ከኔ እዛኛው ጋር ለህላት አይደል ታዲያ እዛኛው ስራ እና ጆከር ጋር ለህላት እናመሰግናለን ጆሮ ቴንክ ዩ መልቲ ዛማ መንታ ነው የምንወልደው ጋይስ ተረግጦ ነው ስልኬን ጣለችው። ስም አላሳየት እያየሁት እኮ ነው። ያንቺ ነው እንዴ? ናይስ ነይ በእናትሽ ጀግና ይሁን። ባልና ሚስት የተባሉት ነው። እዚህ ባል አይደለም ተፋተናል። ልጃችን ብቻ ነው ከዚህ በኋላ የሚያገናኘን ነው እናሱ። ልጃቸውም አይገናኛቸውም። ለጉዲፈቻ እንሰጣለን ቢሆን እኔ አንቺ ምንም አታረጊልኝ። እኔ ልጄን ነው የምፈልገው። ሌላ ማለት ፈልግዳታለን። አዎ የደረ የኮራ ስም አለኝ ደመረሽ ባንክ ይርጉ አለ። ይኸውልሽ እኔ 16 ፕሮ ማክስ እገዛላታለሁ እያለ ነው አንድ ልጅ እዚህ ጋር። የታለ አገናኘን? ና በለው ና በለው ና በለው ና ካሊዶ የሚገዛ ይመስላል ሲታይ። የምር የሚገዛ ይመስላል ሰውየው። ኧረ ደስ መሲ ትመቸኛለች። ሰላም በልልኝ። ኤልዳና ሙዚቀኛ ነች። አሁን እዚህ ገብታ ቆንጆ ሙዚቃ ጋብዛን ነው የወጣችው። ሰላም ብላሻለች። እውነት አመሰግናለሁ በጣም። ወይኔ አሁን ትስፈልግና ልቤን ሳናንቱ ተማንተ ወይ ቆይሽ ትግዳና ሰላም እንዴት እንዴት ነሽ? ደህና ነሽ? ጭራለ አንቺን ያጣው ደጄ እምባ ነው ከእንግዲህ ወዳጄ እኔማ ሳላይሽ ቀርሜ እላለው በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ የልቤ ትርታው ጨመረ አሃ ቅስሜን ክት እንዳለ ካይኒምባ ሲቀዳ የዋለ አለሁኝ መኖር ከተባለ ቅስሜን ክት እንዳለ የኔ ቆንጆ የኔ ታዛ ጽልመት የወረሰው ደጅ ምን ተስፋ አለኝ ከዚህ ተፈርዶብኝ ያላንቺ እንድኖር ባዶ ቤቴን ዘጋግቼ ከማንባት በቀር። ዋው በጣም 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 ሲያልሽ ለእኔ ግን የሚገርመው በጣም ሳስታብኝ ነበረ። ቅድም በጣም አጫጭር እንትኖች ነበር ስጋብዘኝ የነበረውና ለነሱ አሽቃብተሻል። በጣም ይሁን ምን ይደረጋል። አይ እንደዛ ሳይሆን የቅድሙን ስለማላውቀው ነው። ብዙ በጣም ነው የሚያምረው። ኤሉ ባይዘዊ መሲም ድምጿ በጣም ነው የሚያምረው። አዎ ማርያምን ድምጿ በጣም ያምራል ይመስል እኮ ትጋብዘኛ እኔ እንደጋበዝኳት። ኧረ እነሱ ዝም ብለው ነው የሚናገሩት። ምን ሰማሻለሁ? ኧረ እኔ ዘፈን ራሱ አይመጣልኝም አሁን እንደዚህ ከተባልኩ ማርያምን። ሌላ ቀን ጋብዝሻለሁ የእኔ እናት በደንብ እንትን ብዬ። እሺ የት ነው የምትሄደው? ወይ አይ ቻርጅ እየሰካሁ ነው። ወይ ለምንድን ነው ገብቷል መቼ
ደብል ታስመልጡብኝ ነው